እናንተ እኔ እንግዲህ ለእናንተ አዳዲስ ነገር ማምጣት ይሄ እንግዲህ ማይቀር ነው ታውቃላችሁ። እዩትማ ፋብሪኩ ብቻውን ከዛ በዲዛይን ተደርጎ ከዛ ልክ ወገብ ላይ የሚታሰርበት ይሄ ቀበቶ አለች በጌጥ ነገር እዚህ ቪዲዮ ላይ እንደምታዩት አይነት አሁን ምንም ስፌት የለውም። ዝም ብሎ ግን በዚች ብቻ የተያያዘች ቆንጆ ቀሚስ መስራት የምትፈልጉ ሰዎች የሚገራርሙ ጌጦች እዚህ መጥቶላቸዋል። አንገት ላይ የሚደረጉ ጌጦችንም ምን አለፋችሁ ቆንጆ ጌጦችን ዛሬ ይዤላችሁ መጥቻለሁ። ሌላው ደግሞ በእግረ መንገዴ አይደል የሚባለው በጣም ብዙ ክራፍት የሚሰሩ ሰዎች ኪሮሽ የምትሰሩ ሰዎች አበቦችን የምትሰሩ ሰዎች የት እንደምታገኙ እንግዲህ ዛሬ ይዤላችሁ መጥቻለሁ ማለት ነው። ምንድነው መሰላችሁ መርካቶ ሚሊተሪ ተራ ውስጥ ቁጥሩን እዚህ ላይ ያስቀምጥላችኋለሁ። ስልክ ቁጥሩንም እዚህ ላይ ያስቀምጥላችኋለሁ። በደንብ አዳምጡኝ እስከ መጨረሻው ድረስ በጣም ይጠቅማቸዋል እና እዛ ታገኛላችሁ። በተለይ ቤት ውስጥ ሆናችሁ ቦርሳ መስራት የምትፈልጉ ኪሮሽ በቁጥር በምትፈልጉት ቁጥር ታገኛላችሁ። የተለያዩ የመኪና የልብስ ስፌት መኪና አክሰሰሪዎችን ታገኛላችሁ። በተለይ ደግሞ የቦርሳ መስራት የምትፈልጉ ሰዎች ምን ታገኛላችሁ መሰላችሁ? እነዚህ የቦርሳ እቺ ዘለበቶቿ አይደለችም እነሱን የቀበቶ ዘለበቶች ታገኛላችሁ። የተለያዩ ነገሮችን አክሰሰሪዎችን የምታገኙበት ሱቅ ነው ይዤላችሁ የመጣሁት። ስለዚህ እናንተ ይሄንን ቪዲዮ ሼር በደንብ በማድረግ በተለይ በቃ ምን ልስራ ምን ብሰራ ነው በቃ እስቲ የሆነ ነገር ሰርቼ ልሽጥ ለሚል ሰው ላኩላቸው። በጣም ነው የሚወዱት። በዛ ላይ በቀላሉ ያገኛሉ ሁሉንም አክሰሰሪዎች እዚህ። ስለዚህ ሄዳችሁ ሸምቱ እላለሁ። እንግዲህ እንደምታውቁት ነው ሁሉ ጊዜ ለእናንተ የማላደርገው ነገር። ሌላው ደግሞ ማስመሪያዎችንም ታገኛላችሁ ማለት ነው። ቁጥሩ ይሄውና። ስላዳምጣችሁኝ አመሰግናለሁ። ባይ ባይ።